ኢትዮጵያ የአድዋ ጦርነት ካሸነፈች በኋላ የምዕራቡ ዓለም ግራ ተጋብቷል። የማሸነፍ ኃይሏ ምንድነው? ይሄንን የታጠቀ ኃይል ያሳፈረችበት ጉልበቷ ምንድነው? ይሄን መረመሩና አንድ ሶስት ነገር ጠቅሰዋል። እኔ ሁለቱን ልተውና የሚመለከተንን ጉዳይ ብቻ ላንሳ። ኢትዮጵያ ይሄንን ኃይል፣ ይሄን ጉልበት፣ ይሄን አንድነት፣ ይሄን ምስጢር ያገኘችው ኦርቶዶክስ የምትባል ቤተ ክርስቲያን ስላለቻቸው ነው ብለው ነቅሰው አወጡ። ቤተ ክርስቲያኒቱ ስላለች እቺ ቤተ ክርስቲያን የሕዝቡ የአንድነት ማሰሪያ ነች። ሰው እግዚአብሔርን ይፈራል። እግዚአብሔርን መፍራት ብቻ ሳይሆን አገሩንም ይወዳል፣ እርስ በርስም ይከባበራል። ይህን ሰፍታ የሰራች ኦርቶዶክስ ነች አሉና ማኩሊን የተባለ ሰው አንድ ምክረ ሐሳብ አቀረበ። በሞቴ ስሙኝ፣ አላበዛባችሁ። ምን በወጣችሁ ፀሐይ ላይ ምን አለ መሰላችሁ? እቺን ሀገር ኢትዮጵያን ቀኝ ግዛት እንገዛታለን ብዬ አላምንም አለ። I don't think that we can conquer this country። እቺን ሀገር እናንበረክካለን፣ ቀኝ እንገዛለን ብዬ አላምንም unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበልን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ እንገዛለን ብዬ አላስብም አለ። የጀርባ አጥንቷም አለ ይህ ተመራማሪ፣ ይህ ለፓርላማ ምክረ ሐሳብ አቅራቢ፣ የጀርባ አጥንቷም አለ which is her spiritual education centers አለ መንፈሳዊ ትምህርት ቤቶቿ ናቸው አለ። የአብነት ትምህርት ቤቶቿ ናቸው፣ ገዳማቶቿ ናቸው። እነዚህ የጀርባ አጥንቷ ናቸው አለና እነዚህን ከሰበርን አለ አገሪቱን እንሰብራለን አለ። ደግሞ አለው አከርካሪዋን የኦርቶዶክስን ከሰበር ትምህርት ቤቶቿ ሲሰበሩ ስለምትሰበር እሷን ከሰበር አገሪቱን እንሰብራለን ብሎ ምክረ ሐሳብ አቀረበ። ሁለት ነገሮችን ልንገራችሁ፣ ምናልባት አታስተውሉት ይሆናል። አንዳንዶች እንደዋዛ ነግረውናል። ምን ብለው? በቅርብ ጊዜ የነበሩ የማንም ወገን እኛ የቤተ ክርስቲያን ወገን ብቻ ነው፣ ብሔርም ሰፈርም ከለርም መንደርም ካላችሁ ወደ ሰማይ ነን እኛ፣ ሀገራችን በሰማይ ክርስቶሳውያን እና ምን አሉን? በቅርብ ጊዜ የነበሩ ኦርቶዶክስን አከርካሪዋን ሰብረናል ብለው የነገሩን አንዳንድ ባለስልጣናት ነበሩን። ኒውትራላይዚንግ ኦርቶዶክስን ማሳሳት ያሉን ነበሩን። ይሄ ምክረ ሐሳብ ከየት እንደመጣ ነገርኳችሁ። ኦርቶዶክስን ከሰበርን ሀገር እንሰብራለን አለ። ይሄ እንዴት ተፈጸመ ካላችሁ፣ ወይ እግዚአብሔርን የሚፈራ ሰውን የሚያከብር ትውልድን የምታፈራውን የቤተ ክርስቲያንን ትምህርት ገለል ያደረገ ምዕራባዊ ትምህርት የጨመረ ስርዓተ ትምህርት በአገራችን ተተከለ። እሱን ጠልተን አይደለም፣ ግን እንክርዳዱና አረሙ ሲዘራ የእግዚአብሔር ትምህርት እግዚአብሔርን መፍራት ሰውን ማክበርን የሚወደውን እሱን አባረሩት። ይሄንን እኔ አይደለም ነግራችሁ፣ አንድ ታዋቂ ኢትዮጵያዊ ፕሮፌሰር የጻፈውን ላንብብላችሁ። በሞቴ ስሙኝ። እንዲህ ይላል፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ቅድም ባልኳችሁ ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች አለ። ማንበብ ትችላላችሁ፣ ምርምር ነው። የጦር ሜዳ አሸናፊዎች፣ የዘመናዊ ትምህርት ቤት ተሸናፊዎች ሆናል። ፕሮፌሰር እውነት ነው ወዳጄ። እስከ ዛሬ
ለምን እንደምንጋደል 50 ምናምን ዓመት ለምን ደም እንደሚፈስባት ማወቅ ከፈለክ እዚህ ውስጥ ቁም ነገሩን ታገኘዋለህ።